ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው ይገባኝ። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞታ በቃ ማግኘት አለመቻሌ ራሱ በጣም ነው። በነገራችን ላይ ነፃነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። አባቴ በጣም ናፍቆኝ። ሰላም ተመልካቾች እንደምን አላችሁ? በትናንትናው ዕለት አንድ አስደንጋጭ ዜና ሰምተን ነበር ሁላችንም። ምናልባት ዜናውን ያልሰማ ይኖራል ብዬ አላስብም። ሁላችሁም ሰምታችሁታል። እጅግ በጣም የምናከብረውና በብዙ ፊልሞች የምናውቀው አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን ብዙዎቻችሁ ሰምታችኋል። ይህንን አስደንጋጭ ዜና ከሰማን በኋላ ብዙዎቻችን ደንግጠናል። በቃ ህይወት መና እንደሆነች ማናችንም ብንሆን ዛሬ አውርተን ነገ እንደምንጠፋ፣ ነገ እንደምንሞት፣ ጠዋት ወጠን ከሰዓት እንደማንመለስ፣ የተናገርነው ያቀድነው ሁሉ መና እንደሚቀር በቃ ብዙ ነገር ነው ውስጣችን የሚያስበው ማለት ይቻላል። እኔ በጣም ነው የደነገጥኩት። በጣም ብዙዎቻችሁም ደንግጣችኋል ብዬ አስባለሁ። ከሱ ጋር በፊልሙ ዓለም አብረው የሰሩ ሰዎች በጣም ደንግጠዋል። ማመን አቅቷቸውም አልቅሰዋል። ብቻ በጣም ከምነግራችሁ በላይ በጣም አሳዛኝ ዜና ነበረ። ያው ሁሉንም ያሉትን ሪአክሽኖች አሳያችኋለሁ። ስላሟሟቱ ጉዳይ በደንብ የምነግራችሁ ይሆናል። ከዚህ ጋር በተያያዘ የቀብር ስነ ስርዓቱም ቀን ተቆርጦለታል። መቼና የት የሚለውን ነገርም በዚህ ቪዲዮ ላይ የማሳውቃችሁ ይሆናል። ስለ ልጆቹ ስለ ባለቤቱም ያሉበትን ሁኔታ በዚህ ቪዲዮ የማሳውቃችሁ ይሆናል። እናንተ ብቻ እስከ መጨረሻው ድረስ በትዕግስት ለመከታተል ሞክሩ። አንዳንዴ በህይወት እያላችሁ የምታደርጓቸው እያንዳንዱ እንቅስቃሴዎች ስትሞቱ ነው ግልጽ የሚሆኑላችሁ እና አንድ ሰው ሲሞት ከዚህ በፊት የተናገራቸው ንግግሮች አሁን ካለው ሁኔታ ጋር እያነጻጸሩ ብዙ ሰዎች እንግዲህ ይጽፋሉ ወይም ደግሞ የራሳቸውን ትንበያ ይሰጣሉ። ሌላው በጣም መነጋገሪያ የሆነው ጉዳይ እንግዲህ አርቲስት ነፃነት ወርቅነህ እንደሚሞት ቀድሞ ታውቆት ነበር ያስባለው ጉዳይ ምንድነው? ኢንስታግራም ፔጁ ላይ የለቀቀው አንድ ነገር እዚህ ጋር የምትመለከቱትን ፎቶ እቺ ለማስለቀሻ አሪፍ ናት ብሎ ፖስቶ ነበር። በእርግጥ ይሄንን የፖስተው ከተወሰኑ ሳምንታት በፊት ነው። ነገር ግን ያንን ሞመንት አሁን ከተፈጠረ ሁኔታ ጋር አነጻጽረው አርቲስት ነፃነት ወርቅነህ እውነትም እንደሚሞት ቀድሞ ያውቅ ነበር የሚሉ ነገሮች አሉ። ማናችንም ብንሆን እኮ እንደምንሞት እናውቃለን። መቼ እንደምንሞት ነው የማናውቀው እንጂ በእርግጠኝነት ሰው ነንና መሞታችን አይቀርም። ብቻ ስንሞት መልካም ስራዎችን ሰርተን እንሞታለን የሚለው ነው ጥያቄ የሚሆንብን። ነገር ግን አስረግጬ የምነግራችሁ ከጠዋት ታይታችሁ ከሰዓት ላትኖሩ ትችላላችሁ። ሰው ታሞ መሞት እኮ ብርቅ ሆኗል። አሁን ታማችሁ መሞት እኮ ብርቅ ነው። ጠዋት እኮ ደህና እየተጫወታችሁ እየወረቃችሁ ከሰዓት ግን ላትኖሩ ትችላላችሁ። ላትመለሱ ልታሸልቡ ትችላላችሁ። ለካ ለዚህ ነው የምንገዳደለው። ለዚህ ነው ክፉ ቃላት የምንነጋገረው። ለዚህ ነው የምንዛዛተው። ለዚህ ነው የማያስጨንቅ ኖሮን የምንጨነቀው። ነገ ለምንሞተው እንዴት አይተን ለምንጠፋው ነገር ነው ስንት እቅድ የምናቅደው፣ ስንት ህልም የምናልመው። እኔ እናቴ እንደረገመችኝና እናቴ እንደዛተችብኝ ማንም ሰው አይዝትብኝም። እና እንደነገርኳችሁ ይሄ ከኋላ ያለውን ፎቶ እንደ ዋቢ አስቀምጦ እቺ ለማስለቀሻ አሪፍ ናት ብሏል። ያው በንግግሩ ባይገልጸውም ሐሳቡ ግን ይሄን ነው ሊያሳይ የሚችለው። እኔ ስሞት እቺን ፎቶ ተጠቅማችሁ እንደ ማስለቀሻ አድርጓት ነው ማለት የተለየ ቀኔ የለው። ወይም ደግሞ የሱን ፎቶ ይዛችሁ ሌላ ሰው ሲሞት አስለቀሱበት ማለት አይደለም። እኔ ስሞት ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ነበር። በቲክቶክ ስለኔ በሽታና ስለኔ ሞት አይወራም። በእርግጠኝነት ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። አርቲስት ነፃነት ወርቅነህ ኢንስታግራም ፔጁ ላይ የለቃቸው የነበሩ በጣም አነጋጋሪ ነገሮች ናቸው። ማለት ለምንድን ነው እንደዚህ የሚጽፍ እስከሚባል ድረስ ማለት ነው። ለምሳሌ ይሄን ማሳያችሁ እንግዲህ ከ2 ቀን በፊት የተጻፈ ነበር። እንግዲህ ለመጨረሻ ጊዜ ኢንስታግራም ላይ ያስቀመጠው መልእክቱ ነበር። አንድ ሰው ምን አለኝ ይላል። እንደምታዩት ራሱ ነው የጻፈው። ገንዘብና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ ግን አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነትም ኑር እና ሌላ ሁሉ ወደ ቦታው ይወድቃል ይላል። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው ይባላል፣ ወይም ደግሞ እንደዚህ ናቸው ይባላል። ሌላው እንግዲህ እዚሁ ላይ ብዙዎቹ እየተነጋገሩበት ያለው ጉዳይ ደግሞ ይሄኛው ቀጣዩ ጽሑፉ ነው። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደኋላ ይቀራል እና የማንቋቋመው ይሆናል ይላል። ነፍሰ ገዳይ ነሽ። ስራ እንዴት ነው? ሰው ይሞታል አይደል? ማን ከፈለ ግን ለኔ? ቆይ እናንተ ከዚህ ንግግሩ ምን ተረዳችሁ? ማለት ምን ለማስተላለፍ ይመስላችኋል? ብዙዎቻችሁ የየራሳችሁ የሆነ ግንዛቤ ስለሚኖራችሁ እስቲ ኮሜንት ላይ ምን ለማስተላለፍ ፈልጎ ነው ይሄንን ቃል የተናገረው? በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። አንዳንዴ ሰው ላይ የምናሟርታቸው ነገሮች ሁሉ ይደርሳሉ። ሰው ላይ ማሟረት ጥሩ አይደለም።
ከዚህ በፊት ነፃነት ወርቅነህ ሞተ ተብሎ በሐሰት በጣም ብዙ ዘገባዎች ተዘግበዋል። እነዚህ የፌክ ዩቲዩበር የሚባሉ አሉ አይደለ? የራሳቸውን ገቢ ለማሳደግ ዩቲዩባቸውን ለማሳደግ የሐሰት ዜና የሚሰሩ ሰዎች አሉ አይደለ? እነሱ እንግዲህ ነፃነት ወርቅነህ ሞተ ብለው ዘግበው ነበረ። የዛኔ ነፃነት ወርቅነህ ለሕክምና ሌላ ቦታ ነበረ። ከሕክምናው ሲመለስ ነፃነት ወርቅነህ ይህን ዜና ሰምቶ ስለነበረ አይቶት ስለነበረ ሚዲያ ላይ ይህንን ነገር ተናግሮ ነበር። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ሞተ ብላችሁ ስትመኙ የነበራችሁ ይሄው ምኞታችሁ ፍሬ አፍርቶላችኋል። ምናልባት የሚጠቅማችሁ ከሆነ አርቲስቱ ዛሬ በህይወት የለም። ቃላችሁን ጠብቆ ወደ አምላኩ ወደ ፈጣሪው ሂዷል። በሐሰት ዜና ስትዘግቡ የነበራችሁ፣ ሳይሞት ሞተ ብላችሁ ስትጽፉ የነበራችሁ ዛሬ ደስተኛ ናችሁ። ይሄው ላይመለስ ወደ ፈጣሪው ሄዷል። ሞት አይቀርም። ለማሰብ ማስደስት ነገር ቢሆንም ሞት አይቀርም። የሶስት ልጆች አባት የሆነው መልከ መልካሙ ምግባረ ሰናዩ ሀገር ወዳዱ የሚያስቀው የሚያዝናናው ትልቅ ትንሽ ሳይል ሁሉንም በኩል የሚያከብረው ሰዎች ሲያሸንፉ የሚደሰተው እነሱ እንዲያሸንፉ የሚያበረታታው እያሳቀ እያጫወተ ቁም ነገር የሚያስተምረው በኢቢኤስ ቴሌቪዥን የብዙዎችን ትኩረት ስቦ የነበረው መልከ መልካሙ አንደበተ ርቱዕ ሲናገር ጨዋ መሳቅንም ማሳቅንም የሚያውቅበት ከአንደበቱ ክፉ ነገር የማይወጣው መልካሙና ገራገሩ ሰው ዛሬ ግን በህይወት የለም። ባንቻሮን እንዴት ይኖራል ሰው? ባንቻሮ እንዴት ይኖራል ሰው? ለማንኛውም የአርቲስቱን ህልፈት ተከትሎ በጣም በርካታ ሰዎች ማለት ይቻላል የሀዘን መግለጫቸውን አድርሰዋል። ዶክተር አብይ አህመድ፣ እነ ሄኖክ ድንቁ፣ እነ ታኩር ሳይቀር አብራው ፊልም የሰራችውማ ስቅስቅ ብላን ያለቀሰችና በጣም በርካታ ሰዎች እንግዲህ ለነፃነት ወርቅነህ የሀዘን መግለጫቸውን እያደረሱ ነው ያሉት። ዶክተር አብይም እንግዲህ የሀዘን መግለጫቸውን አድርሰዋል። አርቲስት ነፃነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል። ነፃነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለው ዘግበዋል። ይህንን ፖስት የጻፉት ፌስቡክ ላይ ነው። ስሞትም አልበል ጌታዬ። ሽመልስ። እሺ፣ አቶ ሽመልስ ስራዎት ምንድን ነው? ግብርና። አቶ ጌታቸው ምንድነው ስራዎት? የብራል ዘፋኝ። ሞትንም ቤት አዳነች ማ አቤቤ። የስራ ድርሻዎት ምንድን ነው? ጽዳት። ሌላው ብዙዎችን ያስለቀሰው እንግዲህ ያንቺው ሌባ የሚለው ፊልም ላይ አብረው የተወኑት እንግዲህ ብዙዎቻችሁ ታስታውሷታላችሁ። በጣም ጓደኛ ናቸው ከምነግራችሁ በላይ። ፊልሙ ላይ በጣም የሚገርም ፊልም ትወና ነበር ያሳዩት ሁለቱ። ወይኔ ጎዳው የሆነ ሲኖትራክት ነገር ተከራይተሽ ብትፈልቅኝ አይሻልም እንዴ? ጎዳው ትኛለሽ። የብረት ሳንዱች እኮ ነው ያደረግሽኝ አንቺ። ምንድነው ደም መፈረጠር አለበት እንደ የግድ እንዴ? ፍርፍር እኮ ነው ያደረግሽኝ እኮ። እኔ 20 ዓመት በባዶ እግሬ መሄዴ ነው የጠቀመኝ። በተለይ እሷ በጣም ደምቃ እንድትወጣ ያደረጋት ደግሞ ነፃነት ወርቅነህ ነበረ። በሰዓቱ የሚገርም ትወና የሚገርም ፊልም ነበር ያደረጉት። ብዙዎቻችሁ የምታስታውሱ ከሆነ የአንቺው ሌባ የሚለው ፊልም ላይ በጣም በጉጉት ጠብቀን የተመለከትነው ደጋግመን ያየነው ፊልም ነበረ። ያው ነፃነት ወርቅነህ ካለበት ማንኛውንም ፊልም ይታያል በነገራችን ላይ እና አብረው የተወነችው እንግዲህ ስቅስቅ ብላ ነው ያለቀሰችው ሞቱን ስትሰማ። ይሄን እንዴት ማመን ይቻላል? ሰዳር ማግኘት አለመቻሌ ራሱ በጣም ነው የሚያመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ
ህፃናት እንኳን ስፍስፍ ብለው የሚወዱት አርቲስት ነፃነት ወርቅነህ ሲሞት በጣም ብዙዎቹን የደነገጡት ማለት ይቻላል። እሱን የማይወደው አለ ብዬ አላስብም። በጣም ተወዳጅ የሆነ ሰው ነው። በጥበቡ በማስታወቂያው ዓለም ብትሄዱ፣ በጨዋታው፣ በፈገግታው፣ በማንኛውም ነገር ብትሄዱ ነፃነት ወርቅነህ ግንባር ቀደም ነው። በእውነት በቃ ጥበብን በደንብ አድርጎ የጠበባት ሰው ማለት ነፃነት ወርቅነህ። አንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል፣ መሬት ቢዘረገፍ ታላቅ ነው መሰል። ከሷ ጋር ደግሞ ከፍተኛ የሆነ ቁርኝት ነበራቸው። ኢቭን ከፊልሙ ባሻገር ራሱ የሚገርም ጓደኛ ነበሩ። ነፃነት ወርቅነህ በራሱ አንደበት ተናግሮ ነበረ። እስካሁን ድረስ በጣም የምወዳት እህቴ፣ በጣም የምወዳት ጓደኛዬ ማለት እሷ ነች ብሎ ተናግሮ ነበረ። እሷም እንዲሁ በአምለሰት ቻናል ላይ ቀርባ ስለ ነፃነት ወርቅነህ ተናግራ ነበር። በቃ ስለሱ ተናግራ አውርታ አጠግብም ነው የምላችሁ። አሁን ያልሻትን በአማርኛ ቢያት አለኝ። እንዴት ነበር ከነፂ ጋር መስራት? ያስቃላ በጣም? አዎ በጣም ተዝናንተሽ እየሳቅሽ አንዳንዴ ራሱ አክት እያደረግሽ እንደሆነ ትረሻዋለሽ ከሱ ጋር እንዳልኩሽ እኔ የዛን ሰዓት ላይ እንደ መጀመሪያ አክቲንግ እንደ መስራቴ ነገሮች በጣም ቀሎልኝ እንድሰራ በጣም ነው የረዳኝ ነፂ። ሊያውም ከፊልሙ ባሻገር ኖርማሊ በቃ በጣም የሚጠያየቁ የሚቀራረቡ ጓደኛሞች ነበሩ። በጣም የሚገርማችሁ ነገር ግን አንድ ሰው ሞተ ሲባል ነው የሱ ታሪኮች በብዛት የሚመጡት። ከዚህ በፊት የነበሩ ስራዎች እንደ አዲስ የሚመጡት እንደ አዲስ የሚቀርቡት ያው አንድ ሰው ሞተ ሲባል። የሱ ደግነት የሚታየን የሆነ ነገሩ የሚታየን መቼ ነው? ያ ሰው ሞተ ሲባል ብቻ ነው። በቃ የሚገርም የትወና ብቃት ያለው በቃ መስሎ ሳይሆን ሆኖ የሚሰራ ትክክለኛ የፊልም ሰው ትክክለኛ የጥበብ ሰው ማለት አርቲስት ነፃነት ወርቅነህ ነው። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት። ሌላው እንግዲህ ብዙዎቻችሁ ማወቅ የምትፈልጉት ነገር የአሟሟቱን ጉዳይ ነው። እንዴትና በምን ምክንያት እንደሞተ ከዚህ በኋላ ነግራችኋለሁ። ስራ እየሰራ በነገራችን ላይ ነፃነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንት ነው? አዎ ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነፃነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። እንግዲህ እንደሰማችሁት ነው። የሚገርማችሁ ነገር የቤተሰብ ጨዋታ ቀረጻ አድርጎ ነበር። ቀጣይ የሚቀርበውን የቤተሰብ ጨዋታ ቀረጻ አድርጎ ነበር። አስቡት፣ ጠዋት ስራ ሊገባ የነበረ ሰው፣ ስራ ይመጣል ተብሎ የሚጠበቅ ሰው ምንም መታመሙ ሳይሰማ የመሞቱ ዜና ሲሰማ፣ በነገራችን ላይ እኛ ትኩረት ስለማንሰጥ እንጂ ስለ ህመሙ ጉዳይ በባለፈው ነግሮን ነበር። ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እንግዲህ ነፃነት ወርቅነህ ከዚህ በፊት ተናግሮ ነበር። ማለት ከውፍረት ጋር የተያያዘ ይሄ ከስብ መከማቸት ጋር የተያያዘ ነገር አለ፣ እሱን ለማስተካከል ወደ ውጭ ሀገር ሄጄ ነበር ብሏል። እንደውም ትዝ ይላችሁ ከሆነ በሰዓቱ ይሄ ነገር እኮ ለሞት የሚዳረግ ነገር አይደለም፣ ቀለል ያለ ነገር ነው፣ ለምንድነው ሞተ ብላችሁ የምታወሩት ብሎ በራሱ አንደበት ሲናገር ያው ብዙዎቻችሁ ሰምታችሁታል። ነገርየው ለሞት የሚያበቃ አይደለም። በነገራችን ላይ አርቲስት ገነት ንጋቱም ስለ አሟሟቱ ደውላ ጠይቃ ነበረ። ምንድነው የሆነው ዳሬ? በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ሞት አረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ? ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣሽ። በኋላ ደውልልሻለሁ። ያው እዚህ ጋር ለመግለጽ እንደሞከረው በምንድን ነው የሞተው ብላ ስትጠይቀው በጉበት ነው፣ ጉበቱን ያመው ነበረ። ስለዚህ የጉበት ህመም ነው ለሞት የዳረገው። ጠዋት ላይ ስራ ሊገባ እየተዘጋጀ ነበረ።
በመሃል ግን አመመኝ ብሎ ሆስፒታል ይሄዳል። ሆስፒታል የተወሰነ ትሪት ከተደረገለት በኋላ ያው ፈጣሪ ከዛሬ አታልፍም አለውና ህይወቱ አልፏል ማለት ነው። ስለዚህ ብዙዎቻችሁ እንዴት ሊሞት ይችላል በምን ህመም ነው ብላችሁ የጠየቃችሁ ያው በጉበት ህመም እንደሆነ ወንድማችን ለመግለጽ ሞክሯል። ምን ሆኖ ነው? በዚህ መሰረት የቀብር ስነ ስርዓቱ በነገው ዕለት እሁድ ጥር 10 2018 ከጠዋቱ 2:30 ጀምሮ እንግዲህ በቅድስት ሥላሴ ካቴድራል ቤተክርስቲያን እንደሚፈጸም እንግዲህ አዘጋጆቹ ገልጸዋል ማለት ነው። ያው ከዛ በፊት ቤተሰቦቹ፣ አድናቂዎቹ፣ ወዳጅ ዘመዶቹ የሚያስተላልፉት የራሳቸው የሆነ መልእክት ይኖራቸዋል። ያው ዝግጅቱ ከጠዋቱ 2:30 ጀምሮ ነው የሚከናወነው። በዛ መሃል እንግዲህ ብዙ ነገሮች ሊኖሩ ስለሚችሉ የመጨረሻው የቀብር ስነ ስርዓት ግን የሚፈጸመው ከቀኑ 6 ሰዓት ላይ ይሆናል ተብሏል። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። በራሱ አንደበት እድል ጠማማ ብሎ የገጠመውን ላሰማችሁ። እድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው፣ ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ። አይድል ጠማማ። አሁን ድንገት ከፈን ለመሸጥ ብነሳ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ። ሁኔታዎቹ በጊዜውና በሰዓቱ ሲደርሱ ይሄ ነገር ለራሱ ነው እንደገጠመው እስከምትሉ ድረስ አይገርምም? ህይወት እንደዚህ ናት። ዛሬ ላይ የምትርገበገብ ምላስ፣ ዛሬ ላይ የሚደነፋ አንደበት፣ ነገ ግን ሁሉም ነገር ይታሰራል። በቃ ህይወት እንደዚህ ነች። ረጅም አስባችሁ ሩቅ አቀዳችሁ ባጭሩ ትቀጫላችሁ። በቃ ህይወት እንደዚህ ናት። እድል ጠማማ ይላል። አሁን ቀጣዩ ከባዱ ነገር የባለቤቱና የልጆቹ ሁኔታ ነው። ባለቤቱና ልጆቹ ምን አይነት ሁኔታ ላይ ነው ያሉት? በዚህ ሰዓት ልጆቹ ምን እየተሰማቸው ይሆን? ምን እያሰቡ ይሆን? የአባትነት ፍቅራቸውን የሚናፍቁ እነዛ ምስኪን ህፃናት ዛሬ አባታቸው እንደወጣ ሲቀር ምን ይሰማቸው ይሆን? በር በሩን እያየች የምትጠብቅ ሚስት ባሏ በድንገት እንደወጣ ሲቀርባት ምን ይሰማት ይሆን? የልባቸውን ስብራትስ ማን ይጋራቸው ይሆን? አባቴ በጣም ናፍቆኝ ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ አባቴ በጣም ናፍቆኝ። ባለቤቱ ንጹህ በላይነህ ትባላለች። አሜሪካን ሀገር ነው የምትኖረው። ነፂ ባለቤቱ ንጹህን ስላገኘበት አጋጣሚ ሲገልጽ እሷ ዩኒቲ ስትማር እኔ ደግሞ ከኑሮ ስማር ነው ያገኘኋት ብሏል። በትዳር ከተጣመሩ ወደ 20 ዓመት ገደማ ይሆናቸዋል። አንድ ወንድና 2 ሴት ልጆችን ወልደዋል። የመጀመሪያ ልጃቸው አሁን ላይ 18 ዓመቱ ሲሆን ሁለተኛ ልጃቸው ግሬስ 14 ዓመቷ ነው። ልጆቹ ከእናታቸው ጋር በአሜሪካን ሀገር የሚኖሩ ሲሆን ነፂ ደግሞ ከባለቤቱ እናት ጋር አዲስ አበባ ከተማ ውስጥ ነው የሚኖረው። ህይወት በየት በኩል እንደምትቀድመን አናቅምና ራሳችንን አዘጋጅተን እንቀመጥ። መርዳት ካለብን ዛሬ ነው። ጥሩ ነገር ማድረግ ካለብን ዛሬ ነው። ጊዜ የለንም። ለነገ የሚባል ነገር የለም። ማድረግ ያለባችሁን ዛሬውኑ አድርጉ። ነገማ ልንሞት እንችላለን። ህይወት አንዴ ከቀደመችን ቀደመች ነው፣ ተመልሳ አትመጣም። ጠዋት ታይቶ ከሰዓት ከመጥፋት ከእንደዚህ አይነት አደጋ ፈጣሪ ይጠብቃችሁ። ለማንኛውም የምንወድህ የምናከብርህ አርቲስት ነፃነት ወርቅነህ ስራዎችህ ሁሌም በልባችን ተጽፈው ይኖራሉ። ነፍስህን በአጸደ ገነት ያኑርልህ። ለባለቤትህ፣ ለልጆችህ፣ ለወዳጅ ዘመድህ ለሁሉ መጽናናትን እመኝልሃል። ነፍስህ በሰላም ትረፍ። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ